በእውነት ሁላችን። ስለዚህ እርስዎ የሚሉት ሌሎች እንግዶች ናቸው ነው? መጻተኞች ናቸው። ኧረ እንግዲህ አስክብራለሁ፣ እንግዲህ አክብራለሁ። ቻለው እንግዲህ ብሔር ብሔረሰብ ትችለዋለህ። እንደዚህ ነው የአማራ አባቶች የሚያስቡ። ሌሎች መጻኢ ክብር አለው እንግዳ። አዎ መጤዎች ናቸው። እንደ መጤነታቸው ዝም ብለው መኖር ይችላሉ። በእኛ ላይ ግን መዛት የለባቸውም። ከእኛ ጋር እኩል መፎካከር የለባቸውም። በስብሰባ የሀገር ባለቤት አይደሉም ነው የሚሉን። አዎ አንደኛ ጸሎት ላይም እኩል ከኦርቶዶክስ ጋራ ማንኛውም እምነት ቁሞ መጸለይ የለበትም። ምክንያቱም አንዲት ቤተክርስቲያን፣ አንዲት ሃይማኖት፣ አንድ እግዚአብሔር ብላ የምትሰብክ ቤተክርስቲያን ከጥጉ ሌላ አድርጎ መገልገል የለም። ይሄ ክልክል ነው በእውነቱ። ምክንያቱም ወነአምን በሃቲ ቅድስት ቤተክርስቲያን፣ በአንዲት ቤተክርስቲያን እናምናለን ነው እንጂ በብዙ ቤተክርስቲያኖች እናምናለን የሚባል ነገር የለም። ስለዚህ ሌሎችን ግን እኛ ይጥፉ፣ ይሳደዱ፣ ይታሰሩ የሚል ነገር በእኛ ቤተክርስቲያን የለም። መኖር ይችላሉ፣ ግን እውቅና መሰጠት የለበትም። በኢትዮጵያ ቫቲካን ብትሄዱ ሌላ ማቸው እውቅና፣ አረብ ሀገር ሳውዲ አረቢያ ብትሄዱ አይሰጥም። እውነት ነው፣ አይቻልም። ስለዚህ ኢትዮጵያም እንዳልኩት የኢትዮጵያ እምነት ብሔራዊ ሃይማኖት ኦርቶዶክስ ነው መሆን ያለበት። የነበረውም ይሄ ነው፣ መቀጠል ያለበትም ይሄ ነው። በሰላም ሊኖሩ አለበለዚያ አሁን እነሱ ያዙት እኮ ፕሮቴስታንት ናቸው መሪው። አደውሉባቸው። የተረጋጋ አይደለም። አዳምጡ። የተረጋጋ እኮ አይደለም። አሁን እኮ አያችሁ ሌሎች ሲይዙት አይረጋጋም አሁን። ምክንያቱም የተረጋጋ እና አፄ ኃይለሥላሴ ረዥም ዘመን እና አፄ ምኒልክም በአረፍተ ዘመን እየገታቸው ሌሎችም በጸሎት በምን ኑረዋል። አፄ ቴዎድሮስን ያው የዘመነ መሳፍንት ማለት ነው መርተው የውጭ ሰዎች አስጠርተው ያስገድሏቸው ኢትዮጵያውያን ናቸው፣ ይታወቃሉ። እነሱ አስገድለዋቸዋል። አፄ ቴዎድሮስ ማለት ለኢትዮጵያ ያው የአንድነት አርማ ምሳሌ ናቸው። እንዲያውም ለወደፊቱ የኢትዮጵያ አርማ በሚቀረጽ ጊዜ እና አፄ ቴዎድሮስ እና አፄ ምኒልክ ናቸው ማህተሙ ላይ መግባት ያለባቸው።